ግራም በዶላር ስንት ነው? በድርሃም ነው የምንሸጠው 279 ፕላስ ሜኪንግ ቻርጅ ፕላስ ቫት። እኔም ዛሬ ሳልገዛ አልወጣም እኮ ላሳያችሁ ነው። አሁን እናሳያችኋለን። ትገቡና ትመርጣላችሁ። እሺ የመጫወቻ እንዲያስገቢኝ ይሄኛው ይሄ ሳይዝ በጣም ከስተመሪ እንደሱ ነገር ወይ 22 ወይ 25 ግራም ነው። እሺ ላሳይሽ። ይሄው ስንት ግራም መሰለሽ? ገመዱን ትፈልጊያለሽ? ይሄም አለ ግን ከፍ ያለ ነው። ለክርስትና ነው ወይ ለክርስትና እንዳያንስብሽ ዳበሳለሽ። ከነ እጣቱ ጌጥ የጆሮ ያንገት ግን ይሄ 30 ምናምን አይሆንም ብለሽ ነው? እኔ የሆነ ቪዲዮ ላይ አይቼ ነበር። ወይ 22 ወይ 25 ግራም ነበር። ያው 37 ግራም ነው ከገመዱ ውጪ። ገመድና ነው ካልሽ ከፍ ያለ ነገር ይሻልሻል ማለት ሳይዙ ትንሽ እንዳይሆን። እሺ 279 ማለት ወደ ኢትዮጵያ አንድ ድራም ስንት ነው? ዛሬ ከዛ ሜኪንግ ቻርጅ እና ቫት ይጨመራል። አይ አንድ ድራም ስንት ነው በኢትዮጵያ? አንድ ድርሃም በድርሃም ሳይሆን አሁን ከነ ሜኪንግ ቻርጁ ከነ ቫቱ ወደ ዶላር ነው መቀየርልሽ። እኔም እኮ ወደ ዶላር መቀየር አልችልም። በዶላር ንገሪኝ ያልኩሽ ለዛ ነው። ስንት ግራም ገመድ ላድርግልሽ? አጠቃላይ 30 ቢሆን ደስ ይለኛል። ግራሙ 36 ነው። ይሄ እንትኑ ብቻ። ስለዚህ አንገቱ አራት ይሆናል ማለት ነው። አጠቃላይ 40 ሊሆን 4 ግራም ላጥልሽ ነው ቀጠን ባለ ይሄኛው ነው። ይሄ 41 ግራም ነው። 41 ግራሙን አስቤ ልንገርሽ በዶላር። እሺ እንትኑን ባይተወይ በክር ማድረግ ትችያለሽ። በጥቁር ክር ዋናው በጥቁር ክርም አለኝ እኮ ክር ካለሽ ማለት ነው። በአክሱሙ ዲዛይን አለኝ በጥቁር ክር አለኝ። ይሄኛውን ዲዛይን ራሱ በጥቁር ክር ማድረግ ትችያለሽ። እሺ 36 ስንት ነው በጥቁር ክር? በዚህኛው ገመድ ላስብልሽ እና ቀይረሽ አንቺ ከደበረሽ ትቀይሪዋለሽ ቤትሽ። 40 ግራሙ ስንት ይመጣል መሰለሽ? 5139 ዶላር ፕላስ 70 ዶላር 5209 ዶላር ከነ ሁሉ ነገር ከነ ሺፒንግ እስከ ቤት እኔ ጋር እስኪደርስ 5200 ስንት 5209 ዶላር ከነ ኢንሹራንሱ ከነ ሁሉ ነገሩ ማለት ነው። 40 ግራሙ። እሺ ሪሲት ምናምን አብረሽ ነው የምትልኪልኝ ማለት ነው? ኦፍኮርስ ያለ ሪሲት እንዴት ይሸጣል? ወርቅ በፔፓል ይቻላል? ኖ ዜል አለኝ። ዜል እልክልሻለሁ። እርግጠኛ ከሆንሽ አንስቼ አስቀምጠኝ። እሺ ሜሴጅ ጽፌልሻለሁ። በዛ ላኪልኝ። በስንት ጊዜ ይደርሳል? አሁን ሰሞኑን የምልከው ሺፒንግ አለኝ ከሱ ጋር ልክልሻለሁ። ይሄው አሁን ይሄኛው እሺ በጣም በትልቁ ከስተመር ገዝተን በጣም ያምራል። ፎዚን ደግሞ አላቃትም። 62 የተዘጋ አካውንት አለ። ላይቡ ማስከፈት ከቻለች ይሰጣታል። ኧረ እኔ እሰጣታለሁ አለኝ እኮ 3 እህቴ ናት እኮ የእናቴ ልጅ ናት። እህቴ ናት ስላለች ማለት ትጠቀምበታል። 62 ተከታይ ያለ ሌላ ኧረ እኔ 57,000 ማለት እሰጣታለሁ። ዋና ችግር የለውም። እሺ በቃ ሚሴጅ ጽፌልሻለሁ። እዛ ጋር ዜሉንም ምኑንም ማስቀምጭልሽ። አሁን ግን ቶሎ እንትን ደረሰኝ እንዳወጣልሽ ያው ከሰዓት ወር ከጨመረ እንዳይጨምርብሽ ደረሰኝ ላኪልኝ። እሺ 1000 ማስገብተሽ 500 ማስገብ ነው። እኛ ጋር ነገ እንትን ልልሻለሁ። እሺ ስምሽን ሃይበኝ። እሺ ሃይበኝ ወርካት ላይ ስምሽን ጽፌበት ሪዘርቭ ላድርገው። እሺ አመሰግናለሁ። ወርቅ አሁን እንዴት ነው ሪሜት አድርሽ ነው? እኔ ማንቺን ለኔ ስጭኝ ውዴ። የሰው ዕቃ ነው የምሰጥሽ። ሀዊ ልጅቷ አሁን አይ ትለኛለች በእርግጠኛነት 41.6 ነው ደግሞ
የሰው ንብረት ነው። ካሊፎርኒያ ትልኪያለሽ? የትም ቦታ እልካለሁ። ዩናይትድ ስቴትስ ውስጥ የትም ቦታ መሆናችሁ ካዘዛችሁ እልካለሁ። እሺ ተረኛ ማን ነው? ተረኛ ግቡ። መግባት ነው። ዩኤስ ብለሽ የልጆች ያለሽ ሪሚዬ ሀኒ ያይልሻለሁ። مني 12 ግራም ነው። ما عندي برصيد 12 ግራም ነው። 12 ግራም የት ነሽ ሀናን? ግራ ገባኝ እኮ እንዴት እንደምሸጥ እራሱ። አሁን የላችሁ እንደዚህ ነው። ገብታችሁ አንዳችሁ በስነ ስርዓት ቶሎ ካላካችሁ ምናምን ሌላ ስራ ይጓተታል። ሪስፖንድ ዩር ቴክስት አውዲዮ ኮንታክት ዩ ይኸው አስገባሻለሁ። አሁን የምትፈልጊውን ነገር ትነግርኛለች። ጨረሽ ልጆች ገዝት ላኪ። እሺ እናቱ አለው። እንዴት ነሽ? አለው። ኢትዮጵያ ትልኪያለሽ እንዴ? ኢትዮጵያ ልካለሁ። ገጠር ይደርሳል ወይስ አይደርስም? አዲስ አበባ ብቻ ነው? አዲስ አበባ ብቻ ነው። ድብር ብሎኛል ዛሬ። ለምንድን ነው የብር ሀብላልሽ የለኝም። እሺ አሁን የምትገቡት ለዚህኛው ነው። እሺ ለዚህኛው ነው የምትገቡት። ኦኬ ድሪንክ ዋተር። ያ በጠዋት ሙዴ እንትን አለች ሸጣጠረ። ለምን እንደሆነ አላውቅም። 5.1 ነው። 1850 ድርሃም። ለዚህ መግባት የምትፈልጉ 1850 ድርሃም። እኔም በአላህ አስገቢኝ። አስገባሻለሁ። ሰው አስገብቻለሁ። እኔም በአላህ ጋይስ ከስራ ውጭ ሆኖ ነቅላችኋለሁ።